ዛሬ ትግራይ ያው መፈንቅለ መንግስቱን ፈጽም ያለው ከስልጣን የሚያስወግደኝ የለም የሚል መልእክት እንደዚህ አይነት መልእክት ተላልፏል። ወድ ወረደ እኔ የ50 ዓመት ተሞክሮአለኝ ትግራይ ከኔ በላይ ያገለግላት ነገር የለም እኔ የራሴ ስራ ሰርቼ ነው እዚህ የመጣሁት ስለዚህ ንከባበር ብሏል። ስልጣን አላሰክብም ብሏል። በሚዲያ ውሾች ጫጫታ የሚዲያ ውሾች ነው ያለው። የሚዲያ ውሾች ጫጫታ ከስልጣን አልወርድም። በትግራይ ክልል በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን መካከል ያለው ልዩነት እየተባባሰ መጥቷል። ጄኔራል ታደሰ ወረደ ወደ አዲስ አበባ ያደረጉት ጉዞና የቆይታቸው ዝርዝር መረጃ ሰጥተው ሲሆን በሌላ በኩል ደግሞ በአክሱም ከተማ የፕሪቶሪያን ስምምነት ፈርሷል በማለት የቀድሞውን መንግስት ወደ ስልጣን ለመመለስ ያለመ ስብሰባ መጠራቱ ተገልጿል። ክልሉ በፌደራል መንግስት በኩል የሚሰነዘሩ ወቀሳዎችና የውስጥ የፖለቲካ ፍጫዎች ተጋርቶበታል። ሌተናል ጄኔራል ታደሰ ወረደ በሰጡት ጋዜጣዊ መግለጫ ወደ አዲስ አበባ ስላደረጉት ጉዞና በክልሉ ስላለው ሁኔታ የሚከተሉትን ነጥቦች አብራርተዋል። ጉዞ የተደረገው በፌደራል መንግስት ጥሪ መሰረት የጊዜያዊ አስተዳደሩን የ1 ዓመት የሥራ አፈጻጸም ሪፖርት ለማቅረብ ነው። ይህ ጉዞ ስልጣን ለማራዘም የተደረገ ሴራ ነው ተብሎ በአንዳንድ ወገኖች የሚሰነዘረውን ወቀሳ ጄኔራሉ ውድቅ አድርገዋል። ሪፖርቱ በካቢኔ ከተዘጋጀ በኋላ ጄኔራል ታደሰ ለህወሓት ሊቀመንበር ለዶክተር ደብረጽዮን ገብረ ሚካኤል ስለ ጉዞው ዓላማ ማብራሪያ ሰጥተው ስምምነት ላይ ደርሰው እንደነበር ገልጸዋል። ሪፖርቱ በትግራይ ያለውን የባጀት እጥረት፣ የመንግስት ሰራተኞች ደሞዝ፣ የነዳጅ እጥረት፣ የተፈናቃዮች ሁኔታና በወረራ ስር ያሉ ግዛቶችን ጉዳይ በዝርዝር ያካተተ ነበር። ጄኔራሉ በፌደራል መንግስት ሚዲያዎች የቀረበው ዘገባ በሪፖርቱ ውስጥ የተካተቱትን አሉታዊና ፈታኝ ጉዳዮች ቆርጦ በማውጣት በጎውን ብቻ ማሳየቱ ተገቢ እንዳልሆነ ተችተዋል። የፌደራል መንግስት ከፍተኛ አመራሮች ጊዜያዊ አስተዳደሩን ለጦርነት እየተዘጋጃችሁ ነው፣ በጀትና ነዳጅ ለጦርነት እያከማቻችሁ ነው፣ እንዲሁም በኤርትራ በኩል ግብአቶችን እያስገባችሁ ነው በሚሉ ነጥቦች መወቀሳቸውን ጄኔራል ታደሰ ገልጸዋል። ጄኔራል ታደሰ በበኩላቸው የፌደራል መንግስቱ ለተፈናቃዮችና ለክልሉ ሉዓላዊነት ተገቢውን ትኩረትና እገዛ አለማድረጉን እንዲያውም እንደ ትምህርት ግብአቶች ያሉ መሰረታዊ ፍላጎቶችን በማቋረጥ እንቅፋት እየሆነ መሆኑን ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በአክሱም ከተማ የማዕከላዊ ኮሚቴ ስብሰባ መጠራቱ ተገልጿል። የዚህ ስብሰባ ዋና ዓላማዎችና ተያያዥ ጉዳዮች የሚከተሉት ናቸው። የፕሪቶሪያን ስምምነትን ውድቅ ማድረግ። ስብሰባው የፕሪቶሪያው ስምምነት ፈርሷል የሚል ውሳኔ ለማሳለፍ ያለመ እንደሆነ ተጠቁሟል። የቀድሞውን መንግስት መመለስ። ከጦርነቱ በፊት የነበረውና በ2012-13 ምርጫ የተመረተው የዶክተር ደብረጽዮን መንግስት ወደ ስልጣን እንዲመለስ ለማድረግ የታቀደ እንቅስቃሴ መሆኑ ተገልጿል። ይህም የመፈንቅለ መንግስት አዋጅ ተብሎ ተተርጉሟል። የህዝብ ንቃኔ። ከስብሰባው ጎን ለጎን መንግስታችን ይመለስ የሚሉ ሰላማዊ ሰልፎች በትግራይ የተለያዩ ከተሞች እንዲደረጉ ጥሪ እየቀረበ ይገኛል። ጄኔራል ታደሰ ወረደ በግላቸውና በጊዜያዊ አስተዳደሩ ላይ ስልቃዊ ዘመቻ እየተካሄደ መሆኑን ጠቅሰዋል። ለዶክተር ደብረጽዮን ታማኝ የሆኑ ሚዲያዎችና አክቲቪስቶች በጄኔራሉ ላይ የወከባና የጫና ዘመቻ እያካሄዱ መሆኑን፣ ይህም የበሰለ አካሄድ አይደለም በማለት ጄኔራሉ ተችተዋል። ጄኔራሉ የሹመታቸው መራዘም በመንግስት ሚዲያ የተገለጸው ተከትሎ በህወሓትና በሰራዊቱ ውስጥ ያሉ አንዳንድ አካላት ሹመቱን አልቀበልም ብለህ በይፋ አውጅ ብለው የጫና እያደረጉባቸው እንደሆነ ገልጸዋል። 50 ዓመት ተታገልኩላትን ትግራይን ጥየትም አልሄድም ያሉት ጄኔራሉ ማንኛውም ለውጥ በህግና በስርዓት እንጂ በዘመቻና በፉከራ ሊሆን እንደማይገባ አሳስበዋል። ጦርነትን በፉከራ መጀመር የሚያስከትለውንም መዘድም አስገንዝበዋል። በክልሉ ያለው የፖለቲካ ድባብ አስጊ መሆኑን የጠቀሱት ጄኔራል ታደሰ ወረደ ልዩነቶች በሰላም እንዲፈቱ ፍላጎታቸው መሆኑን ገልጸዋል። ሆኖም ግን የዶክተር ደብረጽዮን ቡድን ስልጣን ላይ ለመመለስ የሚያደርገው ጥረት በሚሊዮኖች ህይወት ላይ አደጋ ሊደቅን እንደሚችል ገልጸዋል። የትግራይ ህዝብ እያንዳንዱን እንቅስቃሴ በንቃት እንዲከታተልና ለሰላም ቅድሚያ እንዲሰጥ ጥሪ ቀርቧል። ክልሉ አሁን ካለበት አስቸጋሪ ሁኔታ አንፃር ተጨማሪ ጦርነትን የሚሸከምበት አቅም እንደሌለና ፖለቲካዊ ችግሮች በሰከነ መንገድ መፈታት እንደተመለከተ ተገልጿል። ወድ ወረደ ስብሰባ ላይ እንደ ጫጩት ነው የሚሆነው። ጫጩት ዝናብ በመጣ ቁጥር ፀሐይ በመታት ቁጥር እናቷ ሄዳን የምትደበቀው ደብቁኝ ነው ስብሰባ እና በሚዲያ በምንድን ያለው የአርስ ላይ አለች ዘመልጋጆች እዚህ ላይ በሚዲያ የውሾች ጫጫታ አልወርድም ነው። ኧረ ውረድ ቢባል አይ ውሾች እየጮሁ ነው ሚዲያ ላይ እየጮሁ ስለሆነ አልወርድም። ምንም እኮ አይገናኝም እኮ ሚዲያ ነው። ኦሬዲ ጀነራል ገሌ ምናምን እየተባሉ እንደዚህ ተኮፍሰው ስለነበሩ ስንት ዓመት ማስጠንቀቂያ ነው እየሰጡት ያለው። ማስጠንቀቂያ በማንም በሚጮሁ ውሾች አሁን ውሾች እንደምትለው በማን ውሾችም ጨምር ዝሆኑም ታገለ በውሾችም ባይጦችም ታገል። ባይሆን ትግራይ ለውሻ ክብር አለው። ውሻ ታማኝ ነው። እንደ ውሻ ለክስክስ ወንድ ነው የማይፈልገው የትግራይ ህዝብ።